ያሳዛኝ የትራፊክ አደጋ በዛሬው ዕለት አዋሽ ፍተሻ ኬላ አቅራቢያ የተከሰተ ነው። አደጋው ያጋጠመው በአንድ የነዳጅ ቦቲ ተሽከርካሪና ካሶኒ በተባለ ሌላ ተሳቢ ተሽከርካሪ መካከል ነው። በሁለቱ ተሽከርካሪዎች ግጭት የአንደኛው መኪና አሽከርካሪ ሕይወቱ እንዳለፈ ነው የሾፌሮች አንደበት መረጃውን ያጋራው። ለሟች ቤተሰቦች መጽናናትን እመኛለሁ። ለቻናሉ አዲስ ከሆናችሁ ዛሬ በአዋሽ 7 ኪሎ ሳይደርስ ብርጌድ ፍተሻ ተብሎ በሚጠራው አካባቢ በሁለት ከባድ የጭነት ተሽከርካሪዎች ላይ አስከፊ የትራፊክ አደጋ ደርሷል። አደጋው የተከሰተው አንድ የፈሳሽ ጭነት የያዘ የቦቲ መኪና በብርጌድ ውስጥ ገብቶ ተፈትሾ በዋናው መንገድ በመግባት ላይ ሳለ የካሶኒው የጭነት መኪና አሽከርካሪውን መንገድ በመግባት በፈጠረው ግጭት ነው። በግጭቱ ሳቢያ የተቀሰቀሰው እሳት እጅግ የበረታና ከአቅም በላይ በመሆኑ ሁለቱም መኪኖች ሙሉ በሙሉ ከእሳቱ ተውጠው በመንደር ላይ ይገኛሉ። በዚህ አስፈሪ አደጋ ውስጥ የካሶኒው አሽከርካሪ መኪናውን መስታወት ሰብሮ በመውጣት ሕይወቱን ከእሳቱ ማዳን የቻለ ቢሆንም የቦቲው አሽከርካሪው ግን ከመኪናው ሳይወጣ እሳቱ በላዩ ላይ በመውጣት ምክንያት በተሽከርካሪው ውስጥ ሆኖ እየነደደ ይገኛል። እሳቱ በጣም ከፍተኛ በመሆኑ በአካባቢው ላሉ ሰዎች አሽከርካሪውን ለማውጣትም ሆነ ለማዳን ሙሉ በሙሉ እንዳልቻሉ ታውቋል።